ሰው ይልቀቅ ይበናት ከየት ነው የመጣው ይሄን ሀብል ከየት ነው የመጣው ምን አገባ የሰብለ ሀብል ነው ከየት ነው ያመጣው ኦፍ ኮርስ የሰብለ ነው ታዲያ ምን ይጠበስ ምን እንደሚፈጠር ላሳያ ልቀቀኝ አንተ ቆይ ዞር በል ለምን ይሆናችሁ ነው አንተ በማያገባ አትግባ ዞር በል ለምን ነው የማያገባኝ እየመታው ዝም ልበል ይኸውልህ እሱ መግባቱን አመስግን እሺ እንጂ ይሄንን ፊትህን ነበር ማፈራራት ሀብሉን ስጠኝ ይኸውልህ አንተ አልሰጠኸኝም ስለዚህ አልሰጠህም ሰብለ ነች የሰጠችህ ምን ነው ስጦታህን እጄ ላይ ስትይው ደበረ እንዴ ሌባ ነህ ገና ምን አይተህ ሰብለንም ቢሆን ወስድባለሁ እሱንማ ገለኸኝ ነው የምትችለው ችግር የለውም እሱም ቢሆን ይመቸኛል ምን አይነት ሰው ነህ ምን አይነት ሰው ነህ ፍቅረኛ እያለኝ ሰው ፍቅረኛ ላይ ሙጥኝ የምትለው አንተ እኮ ነው ሙጥኝ እያልክ ያለው ቆይ ለምን አይገባም ሰብለ አትወድህም ቆይ ለምን ነው ነገሩን በዲስከሽን ማትፈቱ አትም እንዴ ልጁ ካልተማታ ወይ ደግሞ ካልተመታ ዲስከሽን የሚገባው አይደል አንተ እንደዚህ አይነት ንግግር ስለሚገባ ነው አዎ ይሁን እንግዲህ ልጁ እንደምትሆነው አያ ነገር ነው ገና ጥርስህን ነው የማወልቅ ይኸው አልኩህ እኮ ተንፈራግጦ ጭራሽ ጥርሴን ሊያወልቁ ነው ሀብሉን ስጠኝ ምንድን ነው ያላካበድከው የወርቅ ሀብል አስመሰልክ አያገባህም አሁን ሂድ በቃ ከቤቴ ጥፋ እንዴት እንደዘጋኸኝ ሀብሉን ስጠኝ ለነገሩ እንኳን እኔ ያቺ ፍቅረኛ ራሱ አልፈለገችው እንካ ለዚህ ንግግር ዋጋ አስከፍላለሁ እንዳትረሳው አንተም ለዚህ ቦክስ ዋጋ ትከፍላለሽ እኔ ይላ ደግሞ ይሄንን ነገር ካላስመለስኩኝ ወንድ አይደለም የሚገርም ግቢ እኮ ነው ወደድከው አሁን ምን ይወደዳል አይዞህ ቀስ እያልክ ተለምደዋለህ እኔ የምለው እዚህ ግቢ ተማሪዎች ግን ከንግግር ይልቅ በዱላ ነው የምታምኑት አንዳንዴ እነዚህ ጉልበት መፈታቶች ምናምን አሪፍ ነው ጉልበት መለካካት ማለት ማን ይችለኛል ማን አይችለኝም ምናምን የሚለው ለማየት ኦኬ ቦስ እንደማለት ነው አይ እንደሱ ሳይሆን ጀስት ለመከባበር ብለህ ያዘው እኔ የምለው ግን ሀብሉን ወስደበት ነው እንዴ አይደለም እባክህ አግኝቼው ነበር ሪሊ እና ስላገኘው ነው እንደዚህ ሲመታኝ ነበር እንዳልኩ ነው ልጁ ቆስ ነው እና ደግሞ ከዚህ በላይ ብዙ ነገር ያጋጥማል በዚህ አትገረም ባይዘዊ ባለፈው እንደዛ ስትመቱኝ አልተዋወቅንም ባሩክ እባላለሁ እኔንም ይላ ብለው ሲጠሩኝ የሰማኝ ይመስለኛል ስለተዋወቅን ደስ ብሎኛል እኔም በጣም ጎዳ እንዴ እባክህ ኖርማል አንድ ቦክስ ነው ግን ደግሞ አስከፍሏል እናንተም ያላቅማችሁ ነው ፊት የምትሉት ማለት ቻው ሴትዮ ምን ሆነሻል እንዴ ስለምትወደኝ ምንም አታመጣም ብሎ ነው አልሰማም የሚለኝ ማን ነው ማን ሊሆን ይችላል ኢዮስያስ ነው እንዴ ቆይ አልገባኝም ምን አድርጎሽ ነው ከኢቨን ጋር ያለህን ነገር ታው ብሎ ምንም ሊሰማኝ አልቻለም አልገባኝም ቆይ ምን የተለየ ነገር አድርጎሽ ነው እንደዚህ ተናደርሽው ይኸውልሽ ጄሪ ሄቨን እና ኢዮስያ አንድ ላይ ናቸው ጉድ አንቺ እኔ ይሄን ነው አልሰማኝም ነበር አሁን የሄቨንስ በዛ አንቺ እኛ እኮ በእነሱ የተነሳ ተያይዘን በፍቅር ኢንፍሉዌንዛ ማለቃችን እኮ ነው ምንድነው የምታወሪው የኔ እናት እኔ ተጠርኩበት ሰዓት ምንም አይገባሽ ቆይ እሺ ያሱ ሲሆን እሷ በዚህ ልክ ምን ሆና ነው ደፋር የሆነችው ማለት ታዩ ካዮሲ ጋር ያለሽን ግንኙነት አቆም ያልኳት ይሄው አልሰማም አለች እንዴ እሷ ምን ታደርግ ልጅ እኮ የሚሰማ ጉድ አይደለም እኮ ባለችበት ድረስ እየሄደ የሚነዘነዛት እኮ እሱ እኮ ነው ታወኛለች አልሰማላት እንዴ ኮስታር ብላ ተመልሰው የኔ እናት አሁን ተይኝ እኔ አይደለም ያንቺን ይቅርና የራሴን ብሶት ማዳመጥበት አቅምም የለኝም ስለመድኃኒዓለም ተይኝ በቃ ጄሪ እኔ ወድጄ ይመስልሻል እንደዚህ መሆኑ እስክስ ማለት ይሄኔ ነው እና እኔ አስገድጄሽ ነው ጄሪ እቺ ልጅ እኮ ጓደኛሽ ናት ይሄ ነገር አባቷ ጋር ከደረሰ እንደምትጎዳ አታውቅም ድሮ ቢሆን ሊገባት ይችል ነበር አሁንስ ቢሆን ያሁኑን እንኳን እኔ ምንም እርግጠኛ አይደለም ወይኔ ቤቲ ምን እንደማደርግ እኔ ነኝ የማውቀው ወይ ዘንድሮ ሰዎች ምን እየሆኑ ነው ይሄ ነገር ማቆጣ ሳይሆን አይቀርም አንተ ግን ደግሞ እስኪ ትዛት በለኝ ይሄ ሲያስቀጣት ትዛት በለኝ ማቋም ጆኒ ደህና ነህ ላለማስቀየም ሞክራለሁ ይሄ ሀብል እሱ ጋር ያለ የታገኘው የጠየኩሽን ብቻ መልሽልኝ የት እንዳገኘው እኮ አልነገርከኝም ኤልያስ ጋር ኤልያ እንዴት
እሱንም አንቺን ልጠይቅሽ እንጂ ምን ልንገርህ? እንዴት እሱ ጋር እንደተገኘ አላውቅም። እሱማ ስላልፈለግሽው እንደሆነ ነገረኝ። ኤላ እንደዛ ሊል አይችልም። ለነገሩ ከኔ በላይ እሱን አይደለም ታምኝ? አይ እንደዛ ልልክ እኮ ፈልጌ አይደለም። እና ያልተፈጠረ ነገር እንዴት ፈጥሮ ያወራል ብዬ ነው እንዴ? ብሰጠው ስጠይቀኝ ከሱ ሄጄ መቀበል አልችልም ነበር? ሲጀመር እንዴት ብዬ ነው የምሰጠው? አላውቅም፣ ግን በቃ የሆነ ውስጤ ደስ ያላለው ነገር አለ። ጆኒ፣ ያንተ የሆነ ነገር በሙሉ ይመቸኛል። ባልወደው እንኳን አስቀምጠዋለሁ እንጂ እንዴት ለሰው ሰጣለሁ? ለሰውም ደግሞ ለኢላ። ምናልባት ወርቁ አግኝቶት ነው የሚሆነው። እንደዛማ ቢሆን ምኞቴ። ቆይ ግን ከኢላ ጋር ትጠረጥረኛለህ እንዴ? እሱን አላምነው። ያ ማለት እኔንም አታምነኝም ማለት ነው። ብታምነኝ ኖሮማ የሱ ስሜት ያስጨንቀን ነበር። ይኸውልሽ እሱ ሆን ብሎ ውስጥ እያስገባሽ ነው፣ ደግሞ ወደ ራሱ እየሳበሽ ነው። በተንኮል ደግሞ ጠልፎ ሊጥልሽ ነው። ቆይና በቀላሉ መወርቅ ሴት ነው የምመስለው? ሰው ነሽ፣ ልትሳሳችም ትችያለሽ። ለዛም ነው አጠገቡ አትረሽ የምልሽ። አንቺ ግን ምንም እየሰማሽኝ አይደለም። ጆኒ፣ ከሱ ስለራቅኩኝ ሳይሆን ፍቅረኛ ስለሆንኩ ብቻ እንድታምነኝ ነው የምፈልገው። ነገረ ስራሽ ግን እሱን አያሳይም። ቆይ እሺ፣ እሱ ደግሞ ምን ማለት ነው? ታውቆሻል። ግን እስከ ዛሬ ድረስ እኮ ከኤልያስ ራቂ የሚለውን ነገር እያወራል። ከዚህ በላይ እንዴት ልራቀው? ትረሳዋለህ እንዴ? አንድ ትምህርት ቤት ውስጥ እኮ ነው እየተማርን ያለ ነው። በቀን 10 ጊዜ ልንገናኝ እንችላለን። እና ስንተያይ እንደ ደመኛ እንድንተላለፍ ነው የምትፈልገው? ሰላም እንኳን አንባባል? እኔ እንደዛ አላልኩኝ። ለየት ያለ ግንኙነት አይኖራችሁ ነው ያልኩት። ቆይ ግን ምን ቢልህ ነው የዚህን ያህል ልታምነኝ ያልፈለገው? ንግግሩ ብቻ እኮ አይደለም፣ አይን ውስጥ ያየሁት እውነት እኮ ነው ያሳሰበኝ። የምን እውነት? እሱ የራሱ እንደማያደርግሽ እርግጠኛ ነኝ። ለምን እንደዛ እንዳሰብ አደረግሽ? እኔ ምንም ያደረኩት ነገር የለም ጆኒ። ስሚኝ፣ ይህ ሀብል እሱ ጋር እንዴት ሊገኝ እንደቻለ መልስ ፈልጋለሁ። ቆይ ምንድን ነው ያደረከው? አንቺ ልጅ ቆይ ምንድነው ችግርሽ? እንዴ ቤቲ ምን አደረኩ? ከዮስ ጋር ያለሽን ነገር አቁሚ ታይ ብዬሻል ነበር። እናትቻለሁ። አረ ትተሻል። አዎ ትቻለሁ። ዛሬ እሺ አልተገናኛችሁ? አዎ አላገኘሁት። ምንም ውሸት አልፈልግም ሄቨን። ቅድም ጀርባ ለጀርባ ሆናችሁ ተወራ አይቻችኋለሁ። ቤቲ እኔ እኮ አይደለሁም፣ እሱ ራሱ ነው የመጣው። ቢሆንም እኔ እንደዛ እንዲሆን አልፈልግም። እሺ ቆይ በእኔ ቦታ ብትሆኚ ምን ታደርጊ ነበር? ተነስቼ እሄዳለሁ። ቤቲ በእናትሽ በቃ ተይኝ። አልታውሽም። እሱ እኮ ነው ሊያገኘኝ የሚሞክረው። ስለዚህ እሱን ሄደሽ አናግሪው። ሄቨን ለሱ ብነግረው ፈጽሞ እንደማይሰማኝ አውቃለሁ። እንዴ ቆይ እሱ እንዳያገኘኝ ስል ከዚህ ትምህርት ቤት ልውጣ? እሱን አላቅልሽም ሄቨን። እኔ ግን ተግስቴ በጣም እያለቀ ነው። ሁሉም ነገር አፍርጬ ለአባትሽ እናገራለሁ። ያኔ እሱ ብቻ ሳይሆን አንቺም ተጎጅቶኛለሽ ማለት ነው። እሱ እኮ ገብቶኛል። ግን በቃ ቤቲ በእናትሽ እኔንም ተረጂኝ። ከዮሲ ጋር እያየሁሽ ፈጽሞ ልረዳሽ አልችልም ሄቨን። ይሄ መጨረሻ ማስጠንቀቂያ ነው። ታይ ብዬሻለሁ። በቃ ታይ። ወይኔ ጉዴ። ቆሻው ምን ማድረግ ነው ያለብኝ? ምን ነው ብቸኝነት? አንተ ጣል ጣል አደረከኛ። እኔማ ጣል ጣል አላረኩሽም። አንተ እኮ የቃቃ ባሌ ነህ፣ ልትንከባከበኝ ይገባል። የቃቃ ባሌ? እሱ ደግሞ ምን ማለት ነው? የቃቃ ባል ማለት ልጅ ሆነ ባልና ሚስት ሆነ የምትጫወተው ጨዋታ ነው። ስታድግ ሌላ ሰው ታገባለህ። ልጁ ናችሁ እንደዛ ትጫወታላችሁ? አዎ። ምን አንተ አልተጫወትክም እንዴ? እኔ እባክሽ ጌም ምናምን አለኝ፣ በሱ ነው ምዝናናው። ተበድለካል፣ ብዙ ነገር አልፎካል ማለት ነው። ልክ እንደ ፖሊዮ ክትባት ማለት ነው እንዴ? ፖሊዮ? ለምን ሳቅሽው? ተሳሳትኩኝ? ቆይ ማን እንደዛ ያለክ? ምን ኪያ ነው ያለችኝ። ምን ኪያ ነው ያልከው? አዎ ኪያ። ለካ ባለፈው ስሟን አልነገርኩሽም። የሆነ የአራዳ ቋንቋ የምታስተምረኝ ልጅ ምናምን ያልከው። እንደውም ስለሷ እያወራን ብርክት ይመጣችብን አይደል? ያ አስታወስኩኝ። አሁን እኔ የምለው ኪያን ታውቂያታለሽ እንዴ? ምን ኪያንማ እዚህ ትምህርት ቤት ማውቃት አለ ብለን። መጥፎ ልጅ ነች እንዴ? አይ መጥፎ እንኳን አይደለችም። አሁን ገባኝ።
አሁን ገባኝ። ናታን ባሮክን አጭበርባሪ እንደሆነ አሳይሻለሁ ያልከው ኪያ ልትልክበት ነው ማለት ነው። ምን ነው ዝም አልሽ? አይ ምንም። ከሷ ጋር ብዙ ጊዜ ከዋልክ ብዙ ያረዳ ቋንቋዎችን ትማራለህ። ስለዚህ አሪፍ ኮች ነች ማለት ነው። በጣም። አንተን ግን እንዴት ነው ተመችታለች አይደለ? ያ ደስ ትላለች። ፍሪ ነገር ነች። ይኸውልህ ባሮክ ተጠንቀቅ እሺ፣ በኋላ እንዳታሰምጥክ። ምን ውስጥ ነው የምታሰምጠኝ ደግሞ? ምን ወንዝ ውስጥ ልበልህ? እኔ የምለው ወንዝ ምን ልናደርግ ነው የምንሄደው? ባሮክ አንተ ብዙ ትቆያለህ። መሲ መናገር የፈለግሽው ለምንድን ነው በቀጥታ ማትናገሪ? ፍቅር እንዳይዝግ ተጠንቀቅ እያልኩ ነው። አሃ እንዳታሰምጥ ማለት ፍቅር እንዳታስይዝ ማለት ነው? አዎ ጎሽ አነ ማደግሽልኝ። ኪያን አግኝቻት ግን ቶሎ ቶሎ ተመሪ ከናንተ ጋር መግባባት አለብኝ እንጂ በዚህ ሁኔታማ ምንም ነው ከናንተ ጋር መግባባት ማልችለው። እኔ የምለው ምን እያወራው? የፍቅርሽ ሜዳቁ ምናምን እያላት ይሆናል። ለዛም እኮ ሊሆን ይችላል። ልጁ እርጥብ ነገር ነው ችሎ የሚጀነጅናት አይመስለኝም። እና ታዲያ መሲ ነች እየጀነጀነችው? መሲ ምን ያንሳታል ትትለ ማለት? አንቺ እኮ ልጁን ስለማታውቂ ነው እንደዚህ እንደሚታየው አይደለም። የሆነ እስስት የሆነ ነገር ነው። እንደሱ እንኳን አይመስለኝም። አረ አይመስልሽም? ኪያኔ ተናግሬያለሁ አልመሰለኝም፣ ደስ አላለኝም እያልሽ ሚስ እንድታበላሽ አልፈልግም። ስለዚህ እኔ የምልሽን ማመን ግዴታሽ ነው። ታምኚኛለሽ? እሺ እንዳልክ። አዎ ጎበዝ ልጅ ኪያ። ይኸውልሽ አሁን ትሄጂና እትት ብለሽ ልጁን ይዘሽው ትቀይሻለሽ ማለት ነው። እሺ እቀየሳለሁ፣ ግን ትንሽ ያወሩ። አየህ ግን ፍቅር ሲያጃጅል አላየሁም። እኔ ምንም አይታየኝም። አሁን ተነሽ። እሺ